ዘያንገስት ጎልደን ዘጎልደን ምንድነው? በጣም ደስ ትለኛለህ። ያቺ ኮመንት እንደዚህ የሚለው እንትኑ ዘጎልደን ጠፋኝ። በቃ ጻፏት ኮመንት ላይ ጻፉልኝ ናቸው ማለት ነው። ሁሉም ላይ የፕላስ ጎጃም ዌልካም። እሺ ሰላም። እሺ ኮንቲኒው ፋሚሊ ኮንቲኒው ጎጃም። እሺ ጥያቄ መቀጠል እችላለሁ? አዎ ቀጥል። እሺ አመሰግናለሁ። ጥያቄ ምንድን ነው ዶክተር? ማለት የሆነ አንድ ለማርገዝ ወይም የሆነ ነገር አለ አይደለ? የሆነ የሚከለክሉ ነገሮች ወይም የሆነ አለ አይደለ? የወር አበባ መጥቶ ወይም የወር አበባ እንትን ብሎ በሚደርስ ጊዜ የሚከለክሉ ነገሮች ምንድን ናቸው? ምክንያቶች የሆነ ሰው ጠይቆኝ ልፈተው አልቻልኩም። የጤና ባለሙያ ነህ እንዴ? አይ በእኔማ ተምሬያለሁ፣ ግን ከዚህ ላይ ብዙም አልተረዳውም። ችግሩ ምንድን ነው መሰለኝ? አልገባኝም። እስኪ ጥያቄህን እንደገና። አንድ ሰው ለማርገዝ የሚቸገረው ምን ሲሆን ነው? አሁን ለምሳሌ ባለትዳሮች ናቸው፣ ግን ለመውለድ ፈልገዋል። ኦኬ። እና እነዚያ ባለትዳሮች አብዛኛውን ጊዜ ወይም እሱ ወይም እሷ የሆነ ስራ ሳሰሩ ነው። ብዙ ጊዜ አብረው ላይ ቆዩ ይችላል። የተወሰነ 5 ቀንም ሊሆኑ ይችላሉ። ለምሳሌ በ27 ወይም በ28 የወር አበባ ሊመጣ ይችላል። ከዚያ በዚያን ታይም በቃ የሆነ እንዴት ነው ያ ነገር ብዙ ጊዜ ሊከሰት እነሱ ፍላጎት አላቸው ወይም ፍላጎት አላት ለማድረግ፣ ግን ይህ ነገር ጊዜ አልኖረውም ሰውየውና ብዙ ጊዜ አይቆይም የስራ ሁኔታ ያሳሳቢ ስለሆነ። ግን እንዲህ ምንድን ነው ችግሩ ብሎ ከተጋቡ ስንት ጊዜያቸው ነው? 4ኛ ምናምን ወራ። በቃ ይኸው ምን መሰለህ፣ አሁን ወደ ማህፀንና ጽንስ ስፔሻሊስት ሐኪሞች ባልወስደውም ይሄን የማህፀንና ጽንስ አንጋፋ ስፔሻሊስቶች አሉ፣ ዶክተር ታዘባቸው፣ ዶክተር ሞገስ የሚባሉ። ስለዚህ አንድ ሰው መውለድ አቃተው የሚባል አብረው እየኖሩ ለ1 ዓመት የወሊድ መቆጣጠሪያ ሳይጠቀሙ ማለት ነው ለ1 ዓመት አብረው ኑረው ሬጉላር የሆነ ግንኙነት እያደረጉ እንግዲህ በሳምንት 3 ታይምስ ይሉታል የማህፀንና ጽንስ ስፔሻሊስት ሐኪሞች። እሱን እያደረጉ ከ1 ዓመት መውለድ ካቃተ ነው መውለድ አቃተን ተብሎ ወደ ሕክምና እንትን የሚባለው። እሺ ስለዚህ ምንም ይሄኛው ወደ ሕክምና አሁን የሚሄዱበት ሰዓታቸው አይደለም፣ ሰፊ ቻንስ አላቸው። ስለዚህ እንግዲህ አብረው መኖር የሚችሉበትን መንገድ ማመቻቸት ነው እንጂ ሌላ እንትን የተለየ እንትን የለውም፣ ክፉ ነገር የለውም። እሺ ወይም መካንነት ተብሎ ወይም ደግሞ መውለድ አልቻልንም ተብሎ አሁን የሚታሰብበት ሰዓት አይደለም። አሁን ከረንት 4 ወር ከሆነ ማለት ነው አይደል? የማህፀንና ጽንስ ሐኪም እንደዛ ነው አይደል? ዶክተር ሞገስ ነው የምጨምሩት አላችሁ? በጣም ወሳኝ ነው አክቹዋሊ። ግን ስቲል 4 ወር በጣም ትንሽ ነው። አንደኛ ነገር ኤጅ 35 ለሴቷ ማለት ነው። የሴቷ እድሜ ከ35 በታች ከሆነ አንተ ያልከውን ነገሮች ማሟላት አለባቸው። በቂ ግንኙነት ማድረግ፣ ምንም አይነት የእርግዝና መከላከያ ለመጠቀም እና 1 ዓመት መሞከር አለባቸው እድሜያቸው ከ35 በታች ከሆነ። ከ35 በላይ ከሆነና ከአሁን በፊት የታወቀ በሽታ ካለ በተለይ ሰርጀሪ፣ የማህፀን ኢንፌክሽን፣ ቀዶ ጥገና፣ ከማህፀን ውጭ እርግዝና፣ ኢንዶሜትሮሲስ እድሜያቸው ከ35 በላይ ከሆነ 6 ወር ሜይ ቢ ከ6 ወር በታች ሆኖም ምርመራ ሊያስፈልግ ይችላል ማለት ነው። እና ስለዚህ እነ ጎጃም እድሜያቸው ከ35 በታች ከሆነ ቢያንስ በቂ ግንኙነት እያደረጉ ራሳቸውን ጊዜ መስጠት ይኖርባቸዋል ማለት ነው ከምርመራ በፊት። አንተ ያልከው ትክክል ነው። እሺ ሰምተሃል ጎጃም? ሰምቻለሁ። አመሰግናለሁ ዶክተር ሞገስ፣ ዶክተር ታደሰ እናመሰግናለን። ስለዚህ አብረው እንዲኖሩ መኖር የሚችሉበትን እንትን አመቻችላቸው። የሚቻል ከሆነ እሱን አድርግ። እንደ ጓደኛ ስለተጨነክላቸውም ስላሰብክላቸውም በጣም በጎ ጓደኛ እንደሆንክ ተረድተናል። እናመሰግናለን ወንድማ። እሺ ቴንኪው።